አምሮምዬ ተረጋጊና ወደ መፍትሄው አለው ማለት ከእንትኖች በምስሉ ላይ የምትመለከቷት ወገናችን ትናንትና እንደማንኛውም ሰው ቲክቶክ ላይ የገስት ላይ ያወራች እየተጫወተች ነበር። እንዲሁም የሮማን ሞዲኔተር ነበረች። አላስፈላጊ ኮመንቶችን የምደልትላት አንዳንድ ባለጌ ልጆች ክፉ ሲናገሩ የምቦልክላለች ነበረች እና ሮማን ስትሰማ በጣም ነው ያዘነችው፣ በጣም ነው ያለቀሰችው። እንግዲህ በምን ምክንያት እንደሞተች አልታወቀም። እህቷም አለች ተብሏል። እንግዲህ እነ ሳሪና እነ መሲ ሁሉ ለፖሊስ ደውለን እንግዲህ እንድትመረመር እናደርጋለን እያሉ ነው ማለት ነው። አንድ ነገር የምላችሁ ማለት ነው የማዳም ቅመሞች፣ አንድ ነገር የምናችሁ ህመም ካላችሁ የሚሰማችሁ ህመም ታለ ህመማችሁን አትደብቁ። ህመማችሁን ችላ አትበሉት። ሂዱ ተመርመሩ። በተቻላችሁ መጠን ተደሞዛችሁ ሲሷን እያነሳችሁ ዱባይ ላይ አሁን በየትም ሀገር ዱባይ ላይ ብቻ ሳይሆን የትም ሀገር የሀበሻ ሱቆች አሉ። ኦንላይን ላይ እየጠለባችሁ ራሳችሁን ጠግኑ፣ ራሳችሁን ብሉ፣ ህመማችሁን አትደብቁ። ሄዳችሁ ተመርመሩ። ከምር ሄዳችሁ ተመርመሩ። በሽታችሁን እወቁ። የምትሰጡትን ከኒና ታብሌት በስነ ስርዓት ተጠቀሙ ማለት ነው። ከአላህ በታች ስበቡን አድርሱ። ያመማችሁ ጸጥ ስትሉ አሁን ላይ ውስጣችሁ ተተጎዳ፣ ውስጣችሁ መቋቋም ካቃተው ጉፋንም ወደ ሞት ይጋብዛችኋል ማለት ነው። ወደ ሞት ይጋብዛችሁ። ውስጣችሁ ድክም ካለ ከበድ ያለ በሽታ ሲይዘን አንችልም ማለት ነው። አሁን ሰዓት ላይ እውነት ለምናገር ራሱን ቴክር የሚያደርግ ያለ አይመስለኝም ከስንት አንዴ ቢሆን እንጂ። ምክንያቱም ብዙውን ጊዜ ስልካችን ላይ ነው ጊዜያችን የምናቃጥለው፣ ከኔ ጀምሮ ማለት ነው። ብዙውን ጊዜ የማቃጥለው ቲክቶክ ላይ ወደዛ ወደዚህ በማየት ነው። እና ራሳችንን አንዳንድ ጊዜ ቴክር ማድረግ እንረሳለን ማለት ነው። ራሳችሁን ጠጉን። ህመም ሲያማችሁ አትፍሩ፣ ተናገሩ። ለመደሞቻችሁ ውሰዱን፣ አስመርምሩን በሉ፣ ህመማችሁን ወቁ ማለት ነው። እና በጣም ነው የምታሳዝነው እውነት ለመናገር እና ልጅና በዛ ላይ ደግሞ እና ራሳችሁን ጠብቁ ማለት ነው። ምንድነው እኔ አሁን ያስተዋልኩት ነገር እናቷ ቤት የሆነ ሰራተኛ አለች እና ምግብ አትበላም። ለምንድነው ማትበይው? ጠዋት እንደዚህ ስትሰሪ አርፍደሽ ስትሰሪ ውለ ቁርሷንም ሰውን ምናምን አንድ ወቅት ነው የምትበላው፣ እሱንም አስር ላይ ማለት ነው። እራትም አትበላ ቁርስም አትበላ ማለት ነው። እንዴ ለምንድነው ማትበይው? ቁርስሽን ስራሽን ሰርተሽ እንዲሁም ስራ ሳትገቢ መጀመሪያ ከመኝታሽ እንድትነሳሽ ተጣጥበሽ ቁርስሽን በልተሽ ስራሽን ሰርተሽ ምሳሽንም እንደዛው በስነ ስርዓት ቤ እንደዚህ ብዬ ስመክራት ፈራለሁ አለች። ፈራለሁ አሁን አዲስ የሚመጡት ልጆች ማለት ነው በጣም ፍርሃት ያጠቃቸዋል። ለምን እንደው አላውቅም። ያው ከሀገራችን ያመጣ ነው ባህልና ባህል ይመስለኛል እዚህ የሚፈሩበት አዳዲሶች የሚመጡ ማለት ነው። እና ብሉ ካልተባሉ ምናምን አረቦች ነው ያፈርን ብሉ ምናምን አይሏችሁም። አንድ ቀን አዲስ እንደመጣችሁ ለአንድ ቀን ለሁለት ቀን በዛ ጋቢ ምናምን ይሏቸዋል። እንደውም እነሱ ባትበሉ ደስ ይላቸዋል ማለት ነው። እና ራሳችሁን እየበላችሁ ራሳችሁን እየጠገናችሁ ስራችሁን ስሩ። እና ለምን አትበይም? ቁርስሽን በስነ ስርዓት ይህን እየሰራሽ በይ፣ ምሳሽንም እንደዚሁ ራትሽንም እንደዚሁ ስላት እፈራለሁ አልበላም ማለት ጭራሽ ማለት ነው። እና ደግሞ እንትን ስታጸዱ ምናምን ፍላሽ አለ አይደል? ፍላሽ ክሎሮክስ ምናምን ድፉ የሚሉበት ቤት ይኖር ይችላል። ቀን በቀን ፍላሽ ድፉ፣ ክሎሮክስ ድፉ። ሽንት ቤት ስታጡ በጣም መጥፎ ሽታ ያላቸው ድቶሎች አሉ። እነዚህን አረከፍክፋችሁ ጠቡ የሚሏችሁ መዳሞች ሊኖሩ ይችላሉ። እሱ ታርጉ። ማክስ ልበሱ፣ ባለ ማክስ ልበሱ። ማክስ ካለበሳችሁ ደግሞ በሻርባችሁ አፍንጫችሁን እፈኑ፣ መስኮት ክፈቱ፣ አየር ይግባ፣ አየር ይውጣ። ያ በፍራቻ የት መስኮቱ እንዴት እንደሚከፈት ምናምን በፍራቻ አሁን የሚመጡ ልጆች እውነት ለመናገር እኔ ስላየሁኝ ነው ይህን ማወራው ማለት ነው። ስላየኋቸው ነው። በጣም ነው የሚፈሩት። እኔ ህፃንም ብስል ስላላሉ ይመስለኛል። እና ያ ሁሉ ውስጣችሁን አንጀታችሁን ሊጎዳችሁ ይችላል። መጀመሪያ ክላሳችሁ ስታጸዱ የመጀመሪያ ስራችሁ በመስኮት ክፈቱ፣ አየር ይግባ ይውጣ ማለት ነው። እና ውስጣችሁ ደግሞ አመመን ስንላቸው ወደ ሀገር ይልኩናል። ይሆን እንዴ ይሄ ይሆን እንዴ ይሄ ፈጠር ይሆን እንዴ እያላችሁ ራሳችሁን ታደከማችሁ። ጉፋን ከመጠረሱ ወደ ሞት ይጋብዛችኋል ማለት ነው። ውስጣችሁ ተተጎዳ ቶሎ አትነሱ ማለት ነው። እና አሁን ላይ
በተለይ ዱባይ ላይ ማለት ነው። ወይም ሚዲያ የሚያወጣው ምናምን ነው የምናወራው። በተለይ ዱባይ ላይ ብዙ ልጆች ሚዲያ ላይ የማያወጡ ሐኪም ቤት እዛው ሂደው እዛው የሚቀሩ አሉ።